الله سبحانه وتعالى ستفرا كل ነገር ይፈራል الله انت ተደብቀ ስታምጽ ሁሉ ነገር ይነቃል የሁሉ ነገር ይበታሽተውና ሰው አይን ተወድቃለ ክብር አይኖርም ሰው ዘንድ ዑለሞች ምን ይላሉ خافوا الاله فخافهم كل الورى አላህን ፈሩ ሁሉም ነገር እነሱን ፈራቸው ይላል አላህን አንተ ስትፈራ ከሁሉ ነገር አንተ እንዲፈራ ያደርጋል سيلة بن الأشام كان من خيار المتقين شهيد ابن شهيد أباته شهيد مسؤاته هو السم شهيد نبر سيلة بن الأشام من السلف يسو عندي غابة كونه واشا وستي سجدان سو بك أنا نكوا بزا واشا لما أنا في فرال السو لليت كواكب تنجمان بما يغبوت عليه هنو زابوت عليه سجدان الله نيجزال الله بتشانو ميو يتجزا يال صلاة لي عم بسامتا كونون يعناقو نبر ዓለሙን ያንቀጠቅጠዋል በድምጹ እየጮኸ ይጫደረ መጣ ልክ ከሱ ጥግ ሲሰግድ ዝም ብሎ አየው እሱ ዛጋ ቆሟል ሶላቱን እንደጨረሰ ሲለት ኢብኑ አሻም ምን አለ ያ ከልብ አለው አንተ ውሻ لا تزعجنا عن صلاتنا ከሶላታችን አታበራገን اذهب الى حيث امرك الله الله ወዳዘዘህ ቦታ ሂድ ነው ማለት አትረብሽን ሶላታችን እስገደበት ይህ አንበሳ ይላሉ ሙአሪኾቹ ጅራቱን ከቀኝ ወደ ግራ ያወናጨፈ ሾልኩ በመንገዱን ተመልሶ ሄደ خافوا الاله فخافهم كل الورى الله انفروا الله كل ነገር እንዲፈራቸው አደረገ አንበሳ እንኳን ከነሱ ይፈራል አላህን ስትፈራው አላህ ተቂይስቱን ሁሉ ነገር ካንተ ይፈራል አላህን ግን ተደብቀ ካመስከ ወንጀለ አደባባይ ይወጣል ያደባባይ ምስጢር ይሆናል እስኪ ስለ ተቅዋውን ተነጋገርና ተቅዋን የተላበሱ ሰዎች ተቅዋን የህይወታቸው ጎዳና ያደረጉ ሰዎች የሚያገኙት ትሩፋት ምንድነው ثمرات التقوى يتقوى فريوች الله የሚፈሩ ሰዎች የሚያገኙት الدنيا ማኺራ ላይ ጥቅሞችን እንመለከታለን يقول الله تعالى الله من ይላል ومن يتق الله اللهን የሚጠነቀቅ የሚፈራ ሰው يكفر عنه سيئاته ويعظم له اجرا اللهን የሚጠነቀቅ ሰው الله سبحانه وتعالى ወንጀሉን ተክፊር ያደርግለታል بمعنى ይለውጥለታል ወደ حسنا ويعظم له اجرا አጅሩ ይገዝፍለታል አላህን ስትፈራ አንደኛ ወንጀል ታብሶ አጅርህ ትልቅ ይሆንልሃል ثانيا ومن ثمرات التقوى كتقوى ترفاتوچس وهي سبب للخروج من المضائق تقوى كالنبت ጭንቀት መውጫ ጎዳና ነው سبب ነው መንገድ ነው يقول الله تعالى الله قرآن ላይ ምን ይላል